የሚጥል ህመም ወይም ሲጀር በቀዶ ህክምና እንደሚታከም ያውቃሉ? የሚጥል ህመም አንጎል ላይ በሚከሰት ያልተመጣጠነ የኤሌክትሪክ ንዝረት ምክንያት የሚመጣ ህመም ሲሆን በአብዛኞቹ በመድኃኒት መቆጣጠር ይቻላል። ነገር ግን ሁለትና ከዚያ በላይ መድኃኒቶችን ተጠቅሞ መቆጣጠር ካልተቻለ የታካሚውን የስራና ማህበራዊ ህይወት በከፍተኛ ሁኔታ ካስተጓጎለ የተለያዩ የቀዶ ህክምና አማራጮችን ከግምት ውስጥ ማስገባት ያስፈልጋል። የቀዶ ህክምና አማራጮቹን በምናይ ጊዜ ያልተመጣጠነ ኤሌክትሪክ ንዝረት የሚከሰትበትን የአንጎል ክፍል ማስወገድ፣ የኤሌክትሪክ ንዝረቱን እንዲያስተካክሉ የሚያደርጉ አንጎል ላይ የሚቀመጡ የተለያዩ ዲቫይሶችን ማስቀመጥ ወይም ደግሞ ኤሌክትሪክ ንዝረቱ ከሚነሳበት የአንጎል ክፍል ወደ ሌላኛው አንጎል ክፍል እንዳይዛመት የሚያደርጉ የተለያዩ የኦፕሬሽን አማራጮች ይኖራሉ። ስለዚህ በመድኃኒት ለመቆጣጠር አስቸጋሪ የሆነ የሚጥል ወይም ሲጀር ህመም ካለ ክትትል ከሚያደርግለት ሐኪም ጋር ስለ ኦፕሬሽን አማራጮች ያለ ጎንዮሽ ጉዳትና ጥቅሞች መወያየት አስፈላጊ የሆነ ተጨማሪ መረጃ ከፈለጉ የማማከር አገልግሎት እንሰጣለን።